السؤال 20 هايኛው ጥያቄ ما هو እሱ ምንድነው ضرሩ ጉዳት الشرك የሽርክ ጉዳት ምንድነው الأكبر ትልቁ ሽርክ ጉዳቱ ምንድነው በአላህ ላይ የማጋራት ጉዳቱ ሰውየው በአላህ ላይ ቢያጋራ ምን ይጎዳል ጀዋቡ መልሱ الشرك الأكبر تلك شرككو يسبب سبب يدرجال الخلود مزوترن في النار زلالم عالم ساتوست في النار ساتوست مزوترن سبب يدرجال سويو كسات እንዳይወጣ سبب ይሆናል በአላህ ላይ ማጋራቱ በአላህ ላይ ማጋራቱ የትልቁ ሽርክ የተባለው ከአላህ ሌላ መገዛት ከአላህ ሌላ መጥራት ከአላህ ሌላ ተወኩል ማድረግ ሽርኩ አክበር የተባሉት በአጠቃላይ በእነዚህ ውስጥ እነዚህ ያደረገ በአጠቃላይ ሽርኩ አክበር የሰራ በአጠቃላይ ሰውየው ከሳት እንዳይወጣ ያደርገዋል ቃለ ተዓላ ለዚህም ላቅ ያለው አላህ Subhanahu Wa Ta'ala ቃል ነው ኢነሁ አላህ Subhanahu Wa Ta'ala ኢነሁ አላህ Subhanahu Wa Ta'ala ማን ይሽሪክ ያጋራ ይሆን አካል ቢላሂ በአላህ በታላቁ ጌታ በአላህ ያጋራ ይሆን አካል ፈቀድ በርግጥም አላህ حرم الله على حرم አድርጎበታል عليه በሰውየው ላይ الجنة ጀነትን መግባት حرم አድርጎበታል እሺ ጀነት እስካልገባ የት ነው መኖሪያው ሜዳ ላይ ነው የሚጣለው ላ ወመዋሁ መዘውተሪያው ዘላለም ዓለሙ النار እሳት ትሆናለች ጀሃነም ይሆናል መዘውተሪያው በአላህ ላይ ያጋራ ይሆን አካል ያጋራ የሞተ ይሆን አካል ወማ ለዛሊሚን ለበደነኞች እኮ በአላህ ላይ ለሚያጋሩ ሰዎች እኮ ሚናንሷር ምን የላቸውም ከረዳት ረጂ የላቸውም ረዳት የላቸውም የውመል ቂያማ ሰዓት ውስጥ ገብተው ተሰቃዩ እዛ ያ ማሊኩ ሊقضي علينا ربك አንተ ማሊክ ወይ የጀሃነም ጠባቂ በቃ እስኪ ጌታ ይግደለን በቃ ያጥፋን እስኪ አንድ ቀን ረፍት አንድ ቀን ምንም ረጂ የላቸው እሳት ውስጥ ከገብጃንም ከገቡ በኋላ የሚያወጣቸው ጎትቶ የሚያወጣቸው የለም ረጂ የላቸው በአላህ ለሚያጋሩ ሰዎች ሱረቱል ማኢዳ وقال صلى الله عليه وسلم መልክተኛ صلى الله عليه وسلم አሉ መለቂ ያላሁ አላህን በሞት የተገናኘው ይሆን አካል ዩሽሪኩ በአላህ ላይ ያጋራ ካላህ ሌላ እየለመነ ካላህ ሌላ እየጠራ ካላህ ሌላ እስቲጋሳ ካላህ ሌላ ያ ረሱላህ ካላህ ሌላ ያ ጀይላን ካላህ ሌላ ያሾች ካላህ ሌላ ኑር ሲል ይያለ የሞተ ይሆን አካል ቢሂ ባላህ በራሱ ያሻረከ ሆነ ባላማቱ ጌታ በአላህ ያሻረከ ሰላትም እየሰገደ ከጎን ሌሎች ሆች ይያለ አውሊያዎቹ ይያለ ያጋራ ይሆን አካል ሸይአን ቅንጣትንም እኔ ተጠቀስኳቸው አይደለ ግለሰቦች ነው አይደሉ ቅንጣትም ቀንም ትንሽ ሳምንት 7 ቀን ውስጥ እሁድ ቀን ቁጭ ብሎ የጀይላን ነው ወይም ማክሰኞ ቀን ኑሩሴን ነው ብሎ ቁጭ ብሎ ከሳምንቱ አንድ ቀን ነጥሎ ቢያሻርክ እንደሆነ دخل النار ጥርጥር የለውም እሳት ገባ ሳይድخሉ አይደለም ለወደፊት ይገባል አይደለም دخل النار ጥርጥር የለም እሳት ይገባል رواه مسلم ኢማሙ ሙስሊም ዘግበውታል